የራሴ ነገር ሲጀምር በቃ ከየት መጣ ሳይባል መጥቶ ህይወቴ ውስጥ ነው። ለምን እኔ ራሴ ህይወት መኖር ልክ ነሽ። ለዛም ነው እሺ አንቺ ካንቺ ጋር ማለት ከራከረ ላይ ደግሞ እንሁን እሺ በስነ ስርዓት እንኑር ብዬ ስለው ደግሞ ሌላ ነገር ያምረዋል ደግሞ እንደ በፊቱ ሆነ ያምሮ ይሆን አላውቅም። እኔ ደግሞ እንደ በፊቱ ሆኜ እኖራለሁ የሚለኝ ነገር አልቀበለውም። ከነካቴው አንቺ ተወጂዋለሽ አትወጂም። ከሱ ጋር አብረሽ በፍቅር መኖር ነው የምትፈልጊው አይደል ወይስ መለየት ነው? እሱ ብቻ ነገር ግልጹን ንግግር ነው የምትፈልጊው? እኔ ወዝዬ ባሉ እንደው በዛ ልክ ለምን እንደዚህ ከራከሩ አብርሽ በጣም ነው ስለዚህ ተወጂዋለሽ ጥግብ ያለ ጥሩ ጥጋብ ያሳየኝ ማለት ነው። እሱ ይላል ደጅ ነው ትዳር አይፈልጉም ልጅ አይፈልጉም ምስል አይፈልጉም። አያችሁ የጠገበ ሰውዬ እኮ ነው አብርሽ። ስለዚህ አብርሽ መኖር ትፈልጊያለሽ፣ ሁሉም ነገር መተው ትችያለሽ ለሱ ስትይ። እግዚአብሔር ያክብርሽ። በዚህ አጋጣሚ መናገር እፈልጋለሁ፣ ምክንያቱም እየሰማሽን እያደረግሽን ነው። የግድ ሚዲያ ላይ ማውራት አይጠበቅም። እኔም ብላችሁ ይሄ አብርሽ የሚባል ሰውዬ እንዴት ጠገበ? ጥጋቡ አናቱ ላይ ወጣ። ቤተሰብ ማለት ነው የጅላጅል ማለት ነው። ምንም ብትሆን እኮ ሩታ የልጅክ እናት ናት። ገባ አይደለ? ለምስትክ ክብር ይኖርክ። አንተ ለነገሩ ለቤተሰቦች ክብር የለውም። ወንድምና እህትክ ረግጣ ነው የወጣ ማለት ነው። ተቃጠልኩ ይላል እንዴ? ምኑን ተቃጠልክ እንዴ? ልክ እሱ ብቻ እንደተጎዳ ሩታ መጥፎ ነገር እሱ ላይ እንዳደረክ ሩታ መጥፎ ነገር አብርሽ ላይ እንዳደረገችው ነው የሆነ ማለት ነው። ከሩታ በለጠ የተጎዳ ሰው የለም እውነት ለመናገር ማለት ነው። አንተ ብዙ ነገር እኮ ሩታና አብርሽ ሳይፋቱ ብዙ ነገር እኮ ሩታ ላይ እኮ ነው አንተ መጀመሪያ ዝሙት ሲሰራ የነበረው ማለት ነው። ዛሬ ግን እንታረቅ ብላ በጠየቀችው ጥያቄ እኔ አልፈልግም፣ እኔ ከሷ ጋር መሆን አልፈልግም። እንዴት እንደሚያደርጉ አያችሁ? ይሄ ጅላጅል ማለት ነው። ደግሞ አብርሽ ጀግና ነው የምትሉ ሰዎች ማለት ነው አንዳንዴ በጣም ነው የምታስቁኝ። አብርሽ ይሄ ጀግና ነው የሚባለው ጀግና የሚባለው ራሱን የሚያስከብር ለሚስቱ ክብር ያለ ትዳሩን ሲያስከብር ነው ጀግና የሚባለው ማለት ነው። ገባችሁ አይደለ? ከማንም ሴት ጋር የተላላጥ እየመጣ ጀግና ነው ትላላችሁ። ይሄ ስርዓት የለም እኮ። ለልጁ ምን እንደሚያስተምር አላቅም። እንኳን ለቤተሰብ እኮ ክብር የለውም አብርሽ ማለት ነው። በጣም ነው የጠገበ። ዛሬ ወጥ ረገጠ። ከውሽምት ጋር ከተገናኘ በኋላ አብርሽ ጠገበ። ጌታን ንግግሩ እንዴት እንደሚዘጋው አያችሁ? እኔ አልሰማውም፣ እኔ የቤተሰብ ምክር አልሰማው፣ በራሴ ነው መመራ፣ ሊቀቁኝ፣ በቃ እንደፈለግኩ ሊሆንበት፣ በቃ ፈታ ዘና ብዬ መኖር ነው ፈልጎ ይላል። ገባችሁ አይደለ? በሴት ህይወት ላይ መጫወት አለው እንዴ? ልክ እሱ እንደተጎዳ ሩታ ልክ እንደበደለችው ነው የሆነ ዛሬ ማለት ነው። አንተ በሰራ ስራ እኮ ነው ሩታ ዛሬ እንደዚህ ነገር እያደረገችው ማለት ነው። ዛሬ ሩታ ላይ እምነቱን እያጣ ለዛ ነው። አንተ ባደረግ ስራ ነው። ገባ አይደለ? አንተ ልክ እንደተጎዳ ሰው አትሆና ማለት ነው። አስመሳይ ነህ ደግሞ አንተ። ጀግና ነው የሚሉ ሰዎች ጅላጅሎች ልክ እንዳንተ ማለት ነው። በጣም ነው የሚያስቁኝ። እግዚአብሔር አብርሽ ጀግና ነው የምትሉ በየኮሜንት ማለት በጣም ነው የምታስቁኝ። ጅል እንደሆናችሁን የተረዳው ማለት ነው። ልክ እንደ አብርሽ ማለት ነው። ይሄ እኮ ለሚስቱ ክብር የለውም፣ ለልጁ ክብር የለውም። ለህፃን ልጅ የትላንትና የተወለደ ልጅ ክብር የለውም። ምን እንደሚያስተምር አናቅም። ገባችሁ? ይሄ በራሱ ነው የሚኖረው። ካለሌ ሴት ጋር የሚሆን ወንድ እኮ መጨረሻው ይሄ ነው። ቤተሰብ ገባችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እንግዲህ ዛሬ ቪዲዮ በአብርሽ ቤት ተለቋል። እውነት ለመናገር እንግዲህ አብርሽ ዛሬ ያዙኝ ልቀቁኝ አለኝ እኮ። ቀስ በለው። አንዳንዴ መረጋጋት ጥሩ ነው ብዬ አስባለሁ። የወንድምክን ምክር ስማው፣ የእህትክን ምክር ስማው። ሩታ መቼም አንተ ላይ ተንኮል አትሰራም። ብትሰራም እኮ ለአንተ ክፉ ነገር አታስብም ብዬ አስባለሁ። እንኳን ሩታና አብርሽ ሩታና ዳኒ በአንተና በሄርሜላ መሀል ውስጥ ሜሽን እንኳን ብደራረጉ የሆነ ነገር ብደራረጉ ዳኒ ለአንተ ክፉ ነገር ለአብርሽ ክፉ ነገር ያስባል ብዬ አላስብም። ቤተሰብ ገባችሁ? ሄርሜላና አብርሽን አለያይቶ ሩታ ጋር ለማድረግ ነው የዳኒ ጥራት ይመስለኛል እኔ እንደተረዳው። አብርሽ ግን የጅላጅል መቼም አልተረዳው። ገባ አይደለም? አንተ ያለ ህይወት ጥሩ እንዳልሆነ እህትክ ወንድምክ የነገሩክ ነው።
ቢገባክ ማለት ነው። ገባ አይደለ? አንተ ያለ ሄርሜላ ጋር የምትላላጣው ህይወት አይደለም እሱ። ይህ መዘላዘል ስራ ነው እንጂ ዳኒው እንኳን ሄርሜላና አብርሽን አላይቶ ሩታና አብርሽን አንድ ለማድረግ ነው ብዬ ነው ማምነው። ሩታና አብርሽን አንድ ለማድረግ ነው የሚጠራው ብዬ ነው ማስበው እንጂ ምንም ምስጢር ሩታና አብርሽ እያወሩ ሩታና ዳኒ እያወሩ ነገር የለም። ያው ያናድዳል። ሩታ እንኳን ፈልጋ ወደ አንተ ህይወት ለመመለስ ፈልጋ፣ አንተ ግን ዛሬ አልወዳትም አልፈልጋትም፣ እኔና እሷ ተለያየን፣ ከዛሬ ጀምራ እኔ ሚስቴ አይደለችም፣ እኔ ራሴ ህይወት አለኝ። አንተ ህይወት መቼም ህይወት የለም። አንተ ህይወት ስትይዛ አላየው ሁሌ አይደለ እንደ ሩታ ወንድ ይዛ ስታመጣ ከሩታን ተከትላ የምትመጣ ማለት ነው። ለምንድን ነው ወንዶቹን ቤት ጠራሽ? ለምን ደጅ አልተገናኘሽ? ለምን አመጣሽ? አንተ አይደለም እንደ በሩታ ስቀና የነበረ? ብዙ ጊዜ ሁላችሁም ትናገራላችሁ። እውነት ለሀቅ ተናገሩ ማለት ነው። አብርሽ አይደለም እንደ ሁሌ ሩታ ሲረብሽ የነበረ? ሩታ የምታመጣ ሰዎቹ የሚንቀው እሱ አይደለም እንዴ? እስኪ ሩታ ሄርሜላና አብርሽ የሚያደርጉ አንድ ቀን ሄዳ ተናግራ ታውቃለች? አታውቅም። እውነት እናወራ ከተባለ ማለት ነው ብዙ ጊዜ ሲረብሽ የነበረ አብርሽ ነው። ሩታ ህይወት እንዳትጀምር አይፈልግም። ዛሬ ሩታና ዳኒ እንግዲህ ተንኮል እኔ ላይ ለማድረግ ነው እንጂ እኔ ሩታን አውቃታለሁ፣ ሩታ አይደለችም። ስለዚህ እኔን የሆነ ነገር ለማድረግ ነው ያሰቡ፣ የሆነ ተንኮል እያደረጉብኝ ነው፣ ወይን እኔና ሄርሜላን ለመለያየት ነው። ትላንትና በሰሩ ቪዲዮ ምን እንዳወሩ ሰማችሁ እያለ ነበር። ምን ተናገሩ? በቃ ሜሽን እንደዚህ ይሄ ነገር አሉ። ምን አሉ እንዴ? ምን አሉ እነሱ? ቢገባክ አብርሽ ማለት ነው ዳኒ ሩታና አብርሽን አንድ ለማድረግ ነው ብዬ ነው ያሰብኩ። እኔ እንደተረዳው ሀሳብ ማለት ነው። ሩታና ዳኒ ሲያወሩ እንደዛ ነው የተረዳው። እውነት ለመናገር ሌላ መጥፎ ነገር አላወሩ። አንተ ግን ያዙኝ ልቀቁኝ አልክ። ተቃጠልኩ አልክ። ከተቃጠልክ እንዴ ወተት ጠጣው። ጉድ እኮ ነው እሱ። ልክ እንደተጎዳ ሆነ እኮ ቤተሰብ ማለት ነው። ሁሉም ነገር እኔ ላይ ነው በቃ ጫና የምታደርጉኝ። ለሩታ ግን ታግዛላችሁ፣ እኔ ላይ ነው ሁሉም ነገር እየመጣችሁ የምትፈርዱ። በአንተ ስራ እኮ ነው አብረሽ ማለት ነው። መጀመሪያ አንተ አይደለ እንዴ ነገሩን የጀመርክው? አሁን ሩታ ወደ ህይወት ከልብ ነው እያለችን ያለችው በጭም ማለት ነው። ሩታ ብትስቅም አብርሽ ላይ ክፉ ነገር ታስባለች ብዬ አላስብም። በቃል ድጋሚ ታደርጋለች ብዬ አላስብም። ተናግራለች መጀመሪያ ትክክል እንዳልሰራችው የው ከነገሮች አንጻር ነው ይሄን ነገር ያደረግኩ። ጥፋቷን እንኳ አውቃ ነው አውቄ ተናድጄ ስለነበርኩ ነው በፊት እንደዛ ነገር እሱ ላይ ያደረግኩ። ድጋሚም እሱ ላይ ለማድረግ ከፈለግኩ ለምን እስከዚህ ድረስ ሄጄ መጠየቅ አስፈለገኝ ብላለች እኮ ለቡዝዬ። ቡዝዬ ደግሞ መልሳ ይሄ ነገር ካደረገችው ከኔ ጋር ነው ሩታ የምትጣለው ብላለች። ይሄው በወንድሙና በቡዝዬ መሀል ነው ይሄ ነገረችው። በአብርሽ ፊት ለፊት ነው ለሩታ ስታወራ የነበረችው። እሺ ሩታ ከልባ ከተመለሳች አብርሽ ለምንድን ነው የማይመለሱ? አንተ ከልጅ ጋር መኖር አትፈልግም? መቼም እኮ የልጅ አባት ነው የምትባለው። ግን ከእርግዝና ጀምሮ ከእሷ ጋር ሳትሆን አሁንም እንደዛው እየተዘላዘልከን ያለ ህይወት አለኝ ይላል። ምን አይነት ህይወት አለ? ህይወት እኮ እንደሌላችሁ እኮ ነው ዛሬ ተረዳው። በአቤል ቤት የተለቀቀ ቪዲዮ ገባችሁ? ሁላችሁም ሰምታችኋል ብዬ አስባለሁ። በአቤል ቤት የተለቀቀ ቪዲዮ ማለት ነው። እና ምን እንዳለ ታውቃላችሁ? ሁላችሁም ምን እንዳለችው ሽምት ሰምታችኋል ብዬ አስባለሁ። እኔ ከአሁን ከአብርሽ አባትና ከአብርሽ እናትና ከአብርሽ አባት ጋር መታወቅ አልፈልግም። ገና አብርሽ የምጠይቅ ጥያቄዎች አልተመለሰልኝም ብላለች። እንግዲህ እስካሁን ሄርሜላና አብርሽ ምንም የፍቅር ግንኙነት የላቸውም ማለት ነው። እስካሁን ዝም ብሎ መዘላዘል፣ መዞር፣ ምሳ መጋበዝ፣ በቃ እንደዛ መዘላዘል ነው እንጂ ምንም ነገር የላቸው። ሩታ እኮ ለዛ ነው ምንም የላቸውም። እኔ በደንብ ነው የማውቀው። አንተና ሄርሜላ መሀል ምንም የላቸውም። ምንም ህይወት አልጀመርክም ብላለች። ሩታ በደንብ ስለምታውቀው ነው ስለ አንተ ማለት ነው። አንተ ግን ግግም ለወንድም እንኳን ክብር የለውም።
ምንም ታላቅም ቢሆን ማለት ነው ረግጣ ነው የወጣ ማለት ነው። እዛ ቤት አልቀመጡም ብሎ እንዴት እንደሚያደርገው ማለት ነው። እሱ ልክ እንደተጎዳ ሩታ ልክ እንደገፋችው፣ ሩታ እኮ አልገፋችው። እውነት ብዙ ነገር መናገር የምትችለው እንደ ሩታ ናት። ሩታ ምንም አልተናገረችው። እሱን ጌም ስለተጫወተችበት ፈርታ ነው በዚህ ልክ እንደዚህ እንደጨራጨርክ ጅላጅል ደግሞ ማለት ነው። አንተ ብሎ ወንድ ደግሞ እግዚአብሔርን እሱ ልክ እንደተጎዳ ሆነ እኮ ዛሬ በጣም ተናደደ። ሩታና ዳኒ እኔ ላይ ነው የሆነ ነገር እያደረጉ ነው ያለው። እኔን ከጓደኞቼ እኔን ለመለያየት ነው የፈለጉ። ከጓደኞቼ እኔን ለማራቅ እኔን ለማሳበድ ነው ሩታና ዳኒ የተነሱ። ወይን እኔና ሄርሜላ ለመለያየት ነው ብሎ ጭራሽ ያወራል። ብዙዬ ሄርሜላ ስም መሰማትም አትፈልግም። የእሷን ስም አትጠረብኝ እያለች ነው ያለችው ማለት ነው። አብርሽ ዛሬ ግን ወደ ትዳሩ መመለስ አልፈልግም። ሩታ ሚስት አይደለችም፣ ተፋተና በቃ አትጨቀጭቁኝ ይላል። ጅላጅል አንተ ብሎ ወንድ ደግሞ እንዴት ጠገበ እግዚአብሔር። ሩታ እንዳንተ እንኳን አልሆነችም። ነፍሰ ጡር ሆነ እኮ አንተ እኮ ብዙ ጊዜ ሩታ ላይ ዝሙት ስትሰራ ነበረ። ሩታ ምንም አልተናገረችው። ገባ አይደለ? ሩታ ሳትወልድ እኮ ነው ከውርግዝና ጀምራ ወልዳ እስካሁን ግን አልተላቀቅም። ይሄ ውሽምታም ያንተ ውሽምት ማለት ነው። ውሽምት ነው በሉ በቃ ሄርሜላ ማለት ነው። እቺ ሴተኛ ዳሪ ለትዳርም እንኳን አትሆንልህ ሆነን ለመናገር ማለት ነው። አብርሽ ምን አይነት ህይወት ነው ከእሷ ጋር የምትቀጥለው? ልጅን ትታ ሚስትን ትታ ልጄ ስል እኮ በጣም ነው የሚገርመኝ ቤተሰብ ማለት ነው። እንዴ ልጅን ወዳ ሚስት መጣል ይቻላል? እንደ ልጄ ብቻ ስጭኝ፣ እኔ እዚህ ቤት አልመጣም፣ ምንም አልፈልግሽም፣ እኔ እኮ እዚህ የምመጣው በልጄ ምክንያት አላለም። ውሸታም ማለት ነው። እንዴ አንተ አይደለ እንደ ብዙ ጊዜ ሩታ ስትረብሽ የነበረ በቃ ሁሉም ነገር ትተሽ አንድ ላይ እንሆናለን ስትል አልነበርከም እንዴ ብዙ ጊዜ? አሁን ለምን ሀሳብን ትቀያይራለህ? ትላንትና ነው መቼ ነው? ከትላንትና ወዳ ሩታ በቃ እሺ ለአንድ ወር ወይ ለ2 ሳምንት ጊዜ ስጭኝ በቃ ላስብበት። ለውሽምት ደግሞ በቃ አብርሽ እኮ ንግግሩ በጣም ነው የሚዘገው ቤተሰብ ማለት ነው። የወሳኔ ሰው አይደለም ይሄ ወንድ አልጫ ነው። ምኑ ነው የምትደግፈው? አብርሽ ጀግና ነው። እንዲ ትላላችሁ ጅላጅሎች ማለት ነው። ይሄ ምኑ ነው የምትደግፉ? ለልጁ ክብር የለውም። ልክ እንደ ባለትዳር ሰው አይሆኑም። እኔ እንጃ ያንተ መጨረሻ ማየት ናፈቀኝ ሩታዬ፣ የኔ አቃጣይ ማለት ነው፣ የኔ ጀኒት። አንቺ እንኳን ሩታ ሁሉም ነገር ትታ ወደ አንተ ለመመለስ ስትፈልገ ዛሬ ያዙኝ ልቀቁኝ ይላል እንዴ? አንተ ምን ጉድና አንተ ብሎ ሰው ደግሞ ማን አንተ የሚፈልጉ? እውነት ለመናገር ማለት እድሜ ለሩታ በብዙ ነገር ቀየረች። አለባበስ በቃ አረማመድክ በቃ ሁሉ ነገር ሩታ ቀየረች። ገንዘብ በገንዘብ አደረገች። እድሜ ለሩታ በላ ዛሬ ወጥ ባጥረቅ ጥሩ ወጥ ወይ ጠፋብኝ